ኦኬ እንግሊዝ ግሬድ 12 ኢንትራንስ ግራመር አለስ እና ኢፍ ኖት የሚለውን ነው የምናየው። እንግዲህ ዘ ወርድ አለስ ሪፕሬዘንቲንግ ዘ ኔጌቲቭ ፎርም ኦፍ ኢፍ ክሎዝ የሚለውን ነገር ይወስዳል። ስፔሻሊ አለስ በራሱ ኔጌቲቭ ነው። ነገር ግን ኢፍንና የኢፍ ክሎዝ ኖት የሚለውን ነገር ሪፕሬዘንት ያደርጋል ማለት ነው። ፖዘቲቭ ክሎዝ ዊዝ ሜን ክሎዝ ኔጌቲቭ። በተለይ ከአለስ ጋር የሚሆነው ክሎዝ ፖዚቲቭ አረፍተ ነገር ወይም ፖዚቲቭ ክሎዝ ይሆንና ሜን ክሎዙ ግን ኔጌቲቭ መሆን አለበት በአለስ ጊዜ ማለት ነው። ወይም ኢፍ ለመጠቀም ግን ኢፍን ለመጠቀም ኢፍ ክሎዝ ኔጌቲቭ ሜን ክሎዙም ኔጌቲቭ ነው የሚሆነው። ኢፍ ፖዚቲቭ ሲሆን ሜን ክሎዙም ፖዚቲቭ ነው የሚሆነው ማለት ነው። በሌላ አባባል ፓራሌል ሴንቴንስ ይሆናል ማለት ነው። በተለይ ኢፍ ክሎዝን ስንጠቀም ኔጌቲቭ ኢፍ ክሎዝ ላይ ካለ ሜን ክሎዝ ላይ ኔጌቲቭ ትላላችሁ። ኢፍ ክሎዝ ላይ ፖዚቲቭ ካለ ሜን ክሎዝ ላይም ፖዚቲቭ ነው የምትሉት እና ሴይ ፎር ኤግዛምፕል ኢፍ አይ ዶንት ዌር ግላስ አይ ካንት ሲ። መነጽር ካላደረግኩኝ ማየት አልችልም። ዘ ሲምፕል ፕሬዘንት ዊዝ ሲምፕል ፊውቸር ፕሮባብል ኮንዲሽን ታይፕ ዋን ነው። ታይፕ ዋን ኮንዲሽን ነው። አሁን አለስ ሪፕሬዘንት የሚያደርግልን ይችን ኢፍንና ይችን ኢፍ የምትባለውን ፓርት ኢፍንና ዶንት የምትባለውን ፓርት እሷን ምን ያደርጋል ማለት ነው? ሪሙቭ ያደርግልናል ማለት ነው። ኢፍንና ዶንት የሚለውን ፓርት ሪሙቭ ያደርግልናል። ኢፍ አይ ዶንት ዌር ግላስ አይ ካንት ሲ። ሶ ዶንት ይወጣል፣ ኢፍ ይወጣል ማለት ነው። አለስ አይ ዌር ግላስስ አይ ካንት ሲ። ነገር ግን የሜን ክሎዝ ኔጌቲቭ አይጠፋም፣ እሱ ባለበት ነው የሚሆነው። አለስ ይገባል። ዜር ኢዝ ሳብጀክት ኤንድ ኦልሶ ዘ ቤዝ ቨርብ ዌር ኤንድ ግላስ ዘ ኦብጀክት ይቀመጣል ማለት ነው። ነገር ግን አለስ አይ ዌር ግላስ ማለት ኖት ዌር ግላስ አይ ካንት ሲ የሚለውን ቀጥታ ሪፕሬዘንት ያደርጋል ማለት ነው። ስለዚህ ተማሪዎች በፕሮባብል ኮንዲሽን እና በታይፕ ዋን መሰረት የሚሰራ እንዲሁም በታይፕ ቱ ላይ የሚመጣ ነው። እንግዲህ አለስ እነዚህ ሶስት ጥያቄዎች አሉ። አንደኛው ከ2017 ላይ የወጣ ጥያቄ ነው። 2017 ላይ የወጣ ጥያቄ ነው። እንደገና ይሄኛው ጥያቄም የሙከራ ጥያቄ ነው። ይሄኛውም የሙከራ ጥያቄ ነው። ትንሽ ስለ ፕሮባብል ኮንዲሽን ለማውራት ያክል ፕሮባብል ኮንዲሽን እንግዲህ ታይፕ ዋን ይባላል። በተለይ ኢፍ ክሎዝ እና ሜን ክሎዝን የሚይዝ ነው። ኢፍ ክሎዝ ላይ ሳብጀክት ሲደመር ቪዋን ፕላስ ኦብጀክት ሲሆን ቨርቡ ግን ቪዋን ወይም ቤዝ ቨርቡ ሲንጉላር እና ፕሉራል ይሆናል። ሲንጉላር የምንለው ኢኤስ እና ኤስ አይኤስ የሚወስድ ሲሆን ፕሉራል ደግሞ ምንም አይነት ሳፊክስ የማይፈልግ ነው። ሜን ክሎዙ ደግሞ ሳብጀክት ፕላስ ዊል ወይም ካም ወይም ሜ መስት ኒድ እና ሻል ፕላስ ቪዋን ይሄንን ይይዛል ማለት ነው። በዚህ መሰረት ከላይ የተሰጡትን ጥያቄዎች ኮንዲሽናል ታይፕ ስንት ናቸው የሚለውን በኮንዲሽናል ወይም በፕሮባብል ኮንዲሽን ወይም በታይፕ ዋን የተሰጡ ናቸው። እንዲሁም ከአለስ ጋር አገናኝታቸው እነዚህን ሶስት ጥያቄዎች ይሄኛው የ2017 የወጣ ነው። መልሳቸውን በወረቀት ፎቶ አንስታችሁ ላኩልኝ። ታንኪዩ